አፈላለጥ እንዴት እንደሆነ ወረደ ዳርና ዳሩን በለው። አዎ እንደሱ ምታ አረ እየደብኝ ነው። ቶ በለው ያዝ አድርግና ኤው በደንብ አድርገህ ያዘው። አንደኛ ሚዜ ነው የምትባለው አሁን አውራ ነኛ ፈልጣት አለ። ቆይ አንተ ወይ አንተ በደንብ ምታ። አሁን ወላሂ መጀመሪያ ነው ግዴታ ስለሆነብኝ አንደኛ ሚዜ ነው የምትባለው አሁን አውራ ነኛ። ይሄ እንግዲህ ግዴታዬ ነው ነገራችን ላይ ሳትቆርጥ እንትና ሳትጨርስ ትፈልጣለህ። ትበላላችሁ ገና እናንተ አባታችሁ ይቀርላችኋል። እኛ ወደ ውስጥ ነው የምትጠርፉት። እስካሁን እዚሁ ላይ ነህ። ሳቆርጥ ፍለጠው። እዚህ ላይ አዎ ነው። አዎ መሀሉን ነው የማታው። እዚህ ጋር ኤው በደንብ አድርገህ ያዘው። እንካ ሳቆርጥ መጀመሪያ መታም እንዳጨርሰው እዚህ ላይ ቀንጥስ። ኧረ ወይኔ እንዴት አፈላለጥ እንዴት እንደሆነ ወደ ባባ ነው የመጣው። ኧረ ምሳር ፈልጉልን ነው ፈልጣለ ያንኛው ምሳር እስከኝ ትልቁን አንጂማ ትልቁን ምሳር። ኧረ ወይኔ መጣ ይሄ ምክትል ሚዜ ነው። ሁለተኛ ሚዜ ነው። ያው የጣውራ አጋዥ ማለት ነው። እኔ በሌለሁበት ኃላፊነቱን የሚወስደው እሱ ነው። እና ሰው ይሄን ውሰድ። ወደ ከዚህ ጋር አያ በእጁ ገባበት እምቢ ስለው ምሳሩ ጭራሽ እንዳላገኘም ነው ወላሂ ኧረ አይላጥም ይላጣል። ወላሂ አይላጥም። አይላጥም። አዎ አይላጥም። ፈተፈትከው ወድ በእኛ እንግዲህ ጣውራ ነኝ። ጣውራ ማለት ደግሞ አንደኛ ሚዜ ነው። አንደኛ ሚዜ ደግሞ ያው ብዙ ኃላፊነት አለብኝ። ያው እንግዲህ ቁልፉ የልጅ አሞን ጫጉላ እየበላን ነው። ዛሬ ደግሞ ሮብ ነው። ሮብ ደግሞ እንግዲህ የኔ ስራ ነው ትልቁ ነገር ለሚቲ ወይባ ማዘጋጀት ነው። ማዘጋጀት ነው። ለሚቲ ወይባ ያው እንግዲህ ገዝቼ እያቀረብኩ ነው። አሁን ደግሞ እየፈለጥኩት ነው። እንትን ላድርጋት። ወይባን ለማታውቁ ሰዎች ደግሞ ወይባ ማለት ስቲም ስቲም ለازم በጣም ደክማል። በቃ እኔ እንዲያውቁኝ ተፈለጥኩት። አሁን ይሄን ፈልጋላ ቶሎ ጨርስ ጉዳዩ በለዘና ማለት ነው። ጣውራ